ሕፃኑ ልጅ ማንጎን ወደ ላይ ወረወረውና በእግሩ ላይ በጥበብ አሳረፈው። በመቀጠልም ኳስ የማንጠባጠብ ክህሎትን መለማመድ ጀመረ። በዚያን ዘመን ቤተሰቡ እውነተኛ የእግር ኳስ መግዣ አቅም ስላልነበረው እግሩን ለማለማመድ በማንጎ ከመጠቀም ውጪ ሌላ አማራጭ አልነበረውም። ቆየት ብሎም እሱና ጓደኞቹ ጨርቅን በካልሲ ውስጥ በማድረግ የቤት ሰራሽ ኳስ አዘጋጁ። ጠባብና ያረጀችው የሰፈራቸው መተላለፊያ መንገድ ብቸኛ የእግር ኳስ ሜዳቸው ነች። ቀኑን ሙሉ ኳስ ማመምታት ያሳልፉ ነበር። የልጁም የእግር ኳስ ክህሎት በአስደናቂ ሁኔታ እያደገ መጣ። አንድ ቀን እሱና ጓደኞቹ የዓለም ዋንጫ የፋይናል ጨዋታን በሬዲዮ ለመስማት ሲሉ ወደ አንድ ጣራ ላይ ወጡ። ነገር ግን በጨዋታው የብራዚል ብሔራዊ ቡድን ተሸነፈ። ልጁም በከፍተኛ ስብራት አለቀሰ። በአባቱ አይኖች ውስጥ የነበረውን ጥልቅ ሐዘንና ተስፋ መቁረጥ ሲመለከት አንድ ከባድ ቃል ገባ። አባዬ፣ እኔ ለብራዚል የዓለም ዋንጫን አሸንፋለሁ ቃል እገባለሁ አለው። በማግስቱም የሰፈሩን ልጆች ይዞ ወደ አንድ እውነተኛ የእግር ኳስ ጨዋታ አመራ። ነገር ግን በጨርቅ ኳስ ተለማምዶ ስለነበር እውነተኛዋ ኳስ እግሩ ስር ስትደርስ ሲመታት በጣም ራቀችበት። ለምንድነው እንደዚህ የምትበረው ሲል በአየር ተሞልታለች እኮ እያሉ ተገረሙ። ጓደኞቹም ከአዲሷ ኳስ ጋር ለመለማመድ ክፉኛ ታገሉ። አንደኛው ልጅ በደረቱ ሊያስቆማት ሲሞክር ትንፋሹ እስኪጠፋ ድረስ ተመታ። ነገር ግን ብዙም ሳይቆይ ራሳቸውን ከአዲሷ ኳስ ጋር አለማመዱ። ለዓመታት በጨርቅ ኳስ ያደረጉት ልምምድ እጅግ ረቂቅ የሆነ ክህሎት ስለሰጣቸው የእውነተኛውን ኳስ ስሜት ወዲያውኑ ተቆጣጠሩት። በየደረጃውም ያሉትን ቡድኖች እያሸነፉ እስከ ፍጻሜው ደረሱ። ነገር ግን የሀብታም ልጆች ተቃዋሚያቸው እነሱ መሆናቸውን ሲያውቁት እነሱ እኮ ጫማ የሌላቸው ቡድኖች ናቸው እያሉ አፌዙባቸው። በጭቃ የተለወሱ እግሮቻቸውንና ከአልጋ አንሶላ የሰፉትን ማለያቸውን አይተው በራሳቸው አፈሩ። ጨዋታውንም ለማሸነፍ ትክክለኛ የእግር ኳስ ጫማ እንደሚያስፈልጋቸው ያውቁ ነበር። ነገር ግን የፍጻሜው ጨዋታ ሲደርስ ያ ወፈፌው ጓደኛቸው ጥቂት ያረጁ ጫማዎችን ብቻ ነበር መግዛት የቻለው። ለማሸነፍ ጥርሳቸውን ነክሰው ያንን ያረጀ ጫማ አደረጉት። ይሁን እንጂ የጫማቸው መጠን ከእግራቸው በላይ በጣም ትልቅ በመሆኑ እንቅስቃሴያቸውን አሰናከለው። እንዲያው የተሰናከሉ ይወድቁ ነበር። በመጀመሪያው አጋማሽ 4-0 ተመሩ። ይህንን ያየው ልጅ ወዲያውኑ ተቆጣ። ወደፊት ለመከራከር ሊሮጥ ሲል ከሜዳ ውጭ የቆመውን አባቱን ተመለከተ። ወዲያውኑ ተረጋጋ። ያንን ትልቅ ጫማ አውልቆ በመጣል በባዶ እግሩ መጫወት ጀመረ። በመቀጠልም የብራዚልን ታዋቂ ጆጋ የተባለውን የጨዋታ ጥበብ አሳየ። ተከላካዮችን በሙሉ በእግሩ ጥበብ እያታለለ በማለፍ የመጀመሪያውን ጎል አስቆጠረ። ይህንን አስደናቂ ቅጽበት ያዩት ጓደኞቹ ጫማቸውን አውልቀው ጣሉ። ልጁ ተመልካቾችን በሚያስደንቅ የድሪብል ክህሎቱ ተከላካዮችን እያታለለ ተከታታይ ጎሎችን አገባ። ምንም እንኳን ጨዋታውን በአንድ ጎል ልዩነት ቢሸነፉም ያሳዩት አስደናቂ ብቃት ግን ከተመልካቾቹ ሙሉ አድናቆትና ጭብጨባን አተረፈላቸው። ከጨዋታው በኋላ አንድ የስፖርት ወኪል ለአባቱ የሥራ ካርድ በመስጠት ልጁ ወደ ፕሮፌሽናል ክለብ እንዲቀላቀል መከረው። ከ3 ዓመታት በኋላ ሁልጊዜም ያልመው ወደ ነበረው ሳንቶስ እግር ኳስ ክለብ ተቀላቀለ። ነገር ግን እዚያ ደስተኛ አልነበረም። የክለቡ አሰልጣኝ ለአውሮፓ የእግር ኳስ ባህል ትልቅ ክብር ስለነበረው ልጁ የራሱን የብራዚል ጆጋ የተባለውን ስልት እንዳይጠቀም ከለከለው። እግሮቹ የታሰሩ ያህል ተሰማው። የጨዋታውም ጥበቡን ሙሉ በሙሉ አጣ። ቡድኑን ከተቀላቀለ በኋላ አንድም ጎል ማስቆጠር አልቻለም። በዚያም ምሽት ሻንጣውን በስውር ጠቅልሎ ወደ ቤቱ ለመመለስ ተነሳ። የባቡር ጣቢያው ላይ ግን ያ የቀድሞ ወኪል አስቆመው። ወኪሉ ለልጁ እንዲህ አለው፣ የብራዚል እግር ኳስ ንጉስ ጆጋ ቦኒቶ ብቻ ነው በማለት በራሱ ስልት በድፍረት እንዲጫወት አበረታተው። በዚህም ምክንያት ወደ ቡድኑ ተመለሰ። በዚህ ጊዜ በውስጡ ያለውን የእግር ኳስ ፍቅር ሙሉ በሙሉ አሳየ። አሰልጣኙ ኳሱን እንዲያሳልፍ ጠየቀው። እሱ ግን ጨዋታውን ቀጠለ። በመጀመሪያ አንድ ተከላካይ አለፈ። ከዚያም በብዙ ተከላካዮች መካከል ሆኖ አስደናቂ ጎል አስቆጠረ። ይህ በሞያ ሕይወቱ የመጀመሪያው ጎል ነበረ። በዚያች ቅጽበት በራሱ ላይ ያለው እምነት ተመለሰ። አሰልጣኙም የሱን የጨዋታ ስልት ተቀበለ። ከዚያም በኋላ የተሻለ ተጫዋች ሆነ። ገና በ17 ዓመቱ ወደ ዓለም ዋንጫ ደረሰ። ለዓለም ሕዝብም የብራዚልን የእግር ኳስ ችሎታ አሳየ። በመጨረሻም 6 ጎሎችን በማስቆጠር ብራዚልን ለዓለም ዋንጫ አበቃት።